ሞር ሳቢነት አለው አይደል? ሞር ይሄ የቱሪስት ቦታ ነው። እና ደግሞ ጌም ምናምን ይጫወታሉ ሰው መጥቶ እዚህ ጋር። ኦኬ ያሸነፈ ሰው ደግሞ ያገኛል ማለት ነው። ሳንቲም ታስገባና ይጫወታል። በካርድም ይቻላል። መሞከር ትፈልጋለህ? አንቺ ሞክሪ። በካርድ ምንድነው ሽልማቱ? ኮይን ነው የሚወጣልህ። ይሄኛው ኮይን ማለት ነው። ኦኬ የወርቅ ኮይን ነው። እውነት በይ። እሺ እንሞክር። አዎ እኔ አውጥቻለሁ ሁለት። አውቀሽ ነው የሚሸጥ ወርቅ? አዎ ያው ፕሌት ነው ግን ሙሉ ለሙሉ አይደለም። ፕሌት ነው ጎልድ ፕሌት። እመለስና ሞክረዋለሁ እንግዲህ ከቀረጻ በኋላ። ለዛሬ ያልሆነም እንግዲህ ሌላ ጊዜ። እና በጣም ብዙ ቪዚተሮች ናቸው ያሉት ከሚታሰበው በላይ። ጌት ዋን አለ፣ ጌቱ አለ። ይሄኛው ጌቱ ነው። በዚህ በኩል ስትወጣ ጌቱ ነው። አሁን እኛ የመጣ ነው በጌት ስሪ ነው። ይሄ ጌቱ ነው። ከዛ ደግሞ ጌት ዋን በጣም ረጅም ነው። ወደዛ እንሄዳለን። ወደዛ እንሂድ። ኦኬ ሶ በቃ ወደ ባኒያስ የሚያወጣው ነው። አንድ ቱሪስት መቶ የወርቅ አይነቶችን አይቶ ነው የሚሄደው ማለት ነው። ዳይመንዶችስ በደንብ ይሸጣሉ እዚህ? ዳይመንድም ይሸጣሉ ግን አሁን ለሰው ነው የምመክረው ከዳይመንድ በላይ ወርቅ ነው። ምክንያቱም አንተ አሁን ስትገዛው በፒስ ዋጋ ነው እንጂ የሆነ በግራም ምናምን አይደለም ወርቁ እንትኑ ዳይመንዱ። ስለዚህ ስትሸጠው የተቆራረጠ ስለሆነ ይቀነስብሃል። ስትገዛው ደግሞ ውድ ነው የምትገዛው። እና ወርቅ ከሆነ ግን ዳይመንድ እንደ ሀብት መለኪያ ምናምን እንጂ ለኢንቨስትመንት አይደለም አይደል? ወርቅ ከሆነ ግን በቃ ብርህን እንዳልኩ ይዞ ነው የሚቀመጠው። ከዛም በላይ ደግሞ ትርፋማ ነው የሚያደርገው። ምክንያቱም የወርቅ ሬት በየጊዜው ይታወቃል በየቀኑ ያለው ማለት ነው። እና ሰው እንደዚህ ነው የሚጎበኘው። በጣም ትልልቅ ወርቆች አሉ፣ ልብሶችም አሉ። ይሄኛው ልብስ ነው በከለር የለሽ? አዎ በከለር የተባለ ይሄ ነው። አዎ እጅግ በጣም ትልልቆች ናቸው። በጣም ትልልቅ አሉ። አዎ ፎቶ ላይ ይነሳሉ እዛ ጋር አይሽ? አዎ ሀፍም ዲዛይን አለ። ያን የሴቶች ልብስ አይተሻል? አዎ እንደዚህ ሀፍ ያለው እና ደግሞ ቾከርም አለ እዛ ጋር አጠገቡ። አዎ በጌጡ ላይ ሰራ ወርቅ በቃ እንደ ልብስ ነው የሚሸጠው በኪሎ ደረጃ። ሰርጋቸው ላይ ምናምን በደንብ ይጠቀማሉ። አዎ ክራውን አለ። በጣም ብዙ አይነት እንትኖች ናቸው። እንደውም ክራውን ሰርተሽ አይችሻለሁ አንቺ። አዎ ህንዳዊ መስለሽ እንደምታያቸው በጣም ነው የሚያማምሩት። እና ሰው እንግዲህ ይሄን ሁሉ የሚገዛው ለኢንቨስትመንት ነው እንጂ ሌላ ለማጌጥ ብቻ ይሄን ሁሉ ብር አያወጣም። ይሄ ቨርሳቺ ነው? አዎ ቨርሳቺ የተለያዩ ዲዛይኖች ናቸው። ይሄ ደግሞ ቲሸርት ነው የወርቅ ቲሸርት። ወይ ግን አሁን ይሄኛውን አንድ ሴት ስታረግ የሆነ እንትን የለውም? ልክ እንደ ኖርማል ልብስ ኮንፈርት አለው? አይከብድሽም ምናምን? ክብደትማ ይኖረዋል። ወርቅ አይደለ? ያው እንደ ልብስ እንደ ቀላል አይደለም። ክብደት አላቸው። አሁን ይሄ 2 ኪሎ ከዛ በላይ ነው። ስንት ኪሎ? 2 ኪሎ። በጣም ብዙ ነው። አዎ በብር ደግሞ ስታስበው በኢትዮጵያ ስለዚህ ያው ይሄንን የሚገዛው እንግዲህ ያው ሰው ለመልበስ አይደለም ከምንም በላይ ለኢንቨስትመንት። ይኸውልሽ እዚህ ጋር እቺ እንትን ወርዳለች አይተሻል? እዚህ አምጫ ላይ እንግዲህ በጣም ደስ ይላል። በእውነት ብዙ ቱሪስቶች እኮ መጥተው ለመጎብኘት ብቻ ይሄን ቦታ አይተው የሚሄዱላሉ አይደል? አዎ እና ደግሞ ወርቅም ስገዛ ከነደረሰኙ ሙሉ ለሙሉ ዋስትናው ተሰጥቶ ነው የምትገዛው። ይሄ ሁሉ ሱቅ እንግዲህ በላይሰንስ ያለው ነው ትክክለኛ ወርቅ የሚሸጠው። አሁን ብዙ ሰው የሚያስበው ቅብ ሊሆን ይችላል ወይ ደግሞ ፌክም ሊሆን ይችላል ብሎ ከብዛቱ አንፃር ማለት ነው። ግን አይደለም፣ ትክክለኛ ላይሰንስ አላቸው። በዛ ላይ ደግሞ ደረሰኝ አለ። ምንም አይነት ችግር ካጋጠመ መተህ ከዚህ በአካል ሪፖርት ማድረግ ትችላለህ። ዱባይ ደግሞ ለቱሪስት ላይ በጣም እንትን ስለሆነ ላይፍ ታይም ድረስ ጋራንቲ አለ ደረሰኝ ካለ። አረ እና በጣም ነው ደስ የሚለው። ያው ዳይመንድ ቤቶችም አሉ። በጣም ትክክለኛ ዳይመንዶች በጣም ውድ ናቸው። አሁን ዝም ብሎ የሚቀንሱም አሉ። ስለ ዳይመንድ ደግሞ ያው ሌላ ጊዜ እናወራበታለን። እንትና አይዊሽ እንትኑ መኪናው ኖሮ ብናየው ግን ወደፊት ሌላ ነገር ከመጣ ቪዲዮ እንሰራለን። ሲመጣ እንሰራለን። አይ ቲንክ መኪና ሲመጣ ሁለተኛ ዙር ነው አይደል? ከዚህ በፊት ሌላ መኪና ነበር መሰለኝ። አዎ እሱ ደግሞ ፌብሩዋሪ 3 ድረስ ነበረ። የገዛ ሰው ኦንላይን ላይ አፕላይ አድርጎ ሪሲቱን አስገብቶ መሳተፍ ይችላል ነበር። ስለዚህ እሱ ኦልሬዲ እሱም ደግሞ ወጥቷል። የዱባይ መንግስት ብዙ አይነት ቻንሶች ይሰጣል። ያጣ ነው እንዴ? ሰው ገዝቶት አይደለም? ገዝቶት አይደለም። መኪና እንትኑ የባለፈው ሌላ ሁለተኛ ሰርቼ ነበረ በመኪና ቪዲዮ
እሱ ደግሞ ወርቅ የገዛ ሰው ሪሲቱን አስገብቶ እዛ ስካን አድርጎ ስካን የሚደረግ ነበር እዛ ተሰጥቷለሽ ሜቢ ባለድረኛ ሊሆን ይችላል የደረሰው ሰው ነው የተሰጠው ተሸለመው አሁን ደግሞ እንግዲህ ሌላም መኪና ይመጣል ብለን እናስባለን ብዙ እንደውም የወርቅ ካምፓኒዎች አሉ እዚህ አይደል የህንድ አክተሮችን ፕሮሞት የሚያደርጉላቸው ምናምን ምን ባስ ላይ ምናምን ያለ በብዛት የህንዶች የሚሰሩት 22 ካራት ምንድነው ተመራጭ የሚያደርገው እና ደግሞ ሮዝ ጎልድ ነገር ነው እንጂ በቢጫ ጎልድ አይደለም የሚሰሩት እንደ ሮዝ ጎልድ ነው አሁን እንደምታዩት እነዚህ አሁን በብዛት ሮዝ ናቸው ያለው አለ የቶቹ ያው እነዚህ ያው እዛ ጋር ያለው እዛ ጋር ያለው እሱ ከለሩ ይለያል 22 ናቸው ሁሉ አሁን ደግሞ ደስ ቅሽኒት እንዴ ወደ አንቺ ወይስ